ሰላም ውድ ቲክቶክ ቤተሰቦቼ እንደምን አላችሁ? ይህ የምታዩት አሹ ሊስትሮ ይባላል። አሸናፊ ወንድማችን ነው ማለት ነው። ያው ቪዲዮ ላይ እዚህ ጋር እንዳስቀመጥኩላችሁ ሰሞኑ በጣም ህመም ላይ ነበረ። ቻሌንጅ አስጀምረውት ነበረ። ቻሌንጁም ለህክምናው ሆነ ሰርጀሪ ተሰርቶ ነው ማለት ነው። አሁን ደግሞ በጣም የሚጎልበት ነገር ቢኖር ምንድነው የመድኃኒት መግዣና የቤት ኪራይ የለውም ማለት ነው። ወንድማችን ነው፣ ልናግዘው ግድ ይለናል ማለት ነው። ሌላ በጣም ብዙ ችግሮች አሉ፣ ራሱ አሁን ይነግረናል። ግን አሁን በቋሚነት የሚያስፈልገው ነገር አለ። ከዚህ ችግር አውጥተነው ቀጣይ ላይ ደግሞ ከኔ ጋር ሐረር፣ ድሬዳዋ፣ ጅጅጋ ይዤው ስለምመጣ እኔም እዛ ስለሆንኩኝ ስራ በዛው ደግሞ ወንድሞቼ እማቃችሁ እህት ወንድሞቼ ኢንቦክስ ላይ አውሩኝና እናግዘው። 200 ብርም 100 ብርም ቢሆን የኛ እርዳታ አይለየው። እስኪ አሹ ምን ትላለህ? እስኪ አስፈላጊ ነገሮች አንተን አሳውቅ። አዎ ስሜ እንግዲህ አሼ በአንድ ጂ ሊስትሮ የሚል አካውንት አለኝ። 900,000 ፎሎ አለኝ። እንደምታዩት ታምሜ ያለው በዚህ ሰዓት እግዚአብሔር ይመስገን ታምሜ ሰርጀሪ ተሰርቼ ወጥቻለሁ። እጄ ላይ ምንም ገንዘብ የለኝም። የምኖረው ቡታጅራ ከተማ ውስጥ ነው። ያው ሰው ልጅ ሳይበላ መቼም ጾም ማደር ከባድ ነው። እኔ ግን በቀን አንዴ ነው የምበላው። ብታምኑኝም ባታምኑኝም በቀን አንዴ ነው ምግብ ማገኘው። ያው አንድ ጫማ ስጠርግ 30 ብር ነው ማገኘው። እንግዲህ 5 ጫማ መጥረግ አለብኝ አንድ እንጀራ ለመብላት እና ባካችሁ ሁላችሁም ደግሞ ተባበሩኝ እህት ወንድሞቼ። ይሄንን ቪዲዮ ቫይራል እንዲወጣ ኮፒ ሊክ በማድረግ እና የመድኃኒት መግዣ ብርና የሚያስፈልገኝ የመድኃኒት መግዣ ገንዘብና የቤት ኪራይ ነው የሚያስፈልገኝ። ይሄንን በማድረግ ያው የወንድምነት ግዴታችሁን ተወጡልኝ። አመሰግናለሁ።